አሁን ላይ ሰዎች የተለያዩ አፕሊኬሽኖችን ስልካችሁ ላይ በመጫን የስልካችሁን ሎኬሽን ተጠቅመው የት እየሄዳችሁ እንደሆነ ወዴት እየተንቀሳቀሳችሁ እንደሆነ በቀላሉ መከታተል ይችላሉ። እናንተም ሰዎች እንደዚህ ስልኬ ላይ የተለያዩ አፕሊኬሽኖችን ጭነው እየተከታተሉኝ ሊሆን ይችላል ብላችሁ የምትሰጉ ወይም የምትፈሩ ከሆነ እንዴት በቀላሉ ቼክ ማድረግ እንደምትችሉ አሳያችኋለሁ። ቪዲዮን ከወደዳችሁና ከተጠቀማችሁ ቪዲዮን ላይክ፣ አካውንቱን ፎሎ በማድረግ ቤተሰብ ትሆናላችሁ። ይሄን ነገር ቼክ ለማድረግ በመጀመሪያ ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ሎኬሽን የሚለውን ፈልጋችሁ ወደዛ ትገባላችሁ። ሎኬሽን ወደሚለው ከገባችሁ በኋላ ከምታገኙት አማራጭ ውስጥ አፕ ፐርሚሽንስ የሚል አለ። ወደዛ ክሊክ አድርጋችሁ ትገባላችሁ። እዚህ ጋር ከገባችሁ በኋላ የእናንተን ሎኬሽን እንዲጠቀሙ የፈቀዳችሁላቸው አፕሊኬሽኖችን እዚህ ጋር በዝርዝር ታገኛላችሁ። እዚህ ከምታገኟቸው አፕሊኬሽኖች ውስጥ እናንተ ማትፈልጉት ወይም እኔ ያልጫንኩትን ብላችሁ የምትጠረጥሩት አፕሊኬሽን ካለ፣ ያልፈቀዳችሁለት የምትጠረጥሩት አፕሊኬሽን ካለ እንደዚህ አንድ ጊዜ ክሊክ አድርጋችሁ በመግባት ዶንት አለው የሚለውን ትመርጣላችሁ ማለት ነው። በዚህ መልኩ እናንተ ማታቁት አፕሊኬሽን ሰዎች ስልካችሁ ላይ ጭነው ሎኬሽናችሁን ተጠቅመው የምትሄዱበትን ቦታ የሚከታተሏችሁ ከሆነ በዚህ መልኩ ቼክ ማድረግ ትችላላችሁ። ስለዚህ እዚህ ጋር የምትጠረጥሩት አፕሊኬሽን ካለ እሱን ማጥፋት ትችላላችሁ ማለት ነው። እንደዚህ ክሊክ አድርጋችሁ ገብታችሁ የእናንተን ሎኬሽን እንዳይጠቀም ዶንት አለው ብላችሁ መምረጥ ትችላላችሁ ማለት ነው። በዚህ መልኩ እየተከታተሏችሁ ከሆነ ማስቆም ትችላላችሁ። ቪዲዮን ከወደዳችሁና ከጠቀማችሁ ቪዲዮን ላይክ፣ አካውንቱን ፎሎ በማድረግ ቤተሰብ ሁኑ። እንደዚሁም አንድ ቀን ሊጠቅማችሁ ስለሚችል ፌቨራይት ላይ አድርጉት።